sammuun keenya waan hidhameef kitaaba qulqulluu dubbisuu hin dandeenye. Sammuun keenya waan hidhameef eenyummaa gooftaa fi fayyisaa keenya Yesuus Kiristoos beekuu hin dandeenye. Sammuun keenya waan hidhameef jireenya hafuurawaa jiraachuu hin dandeenye. Sammuun keenya cubbuudhaan hidhameera. Sammuun keenya hojii biyya lafaatiin hidhameera. Sammuun keenya jireenya biyya lafaatiin hidhameera. Sammuun keenya wantoota adda addaatiin waan hidhameef isa samii sana ilaaluu dadhabneerra maatii Waaqayyoo. Qulqulluun Phaawulos garuu mana hidhaa keessatti sibiilaan hidhameet, dukkana keessatti darbatameet, achi keessa biyya Room keessa taa'eetiit uummata Efesooniif isaan cimuu akka qaban, isaan jabaachuu akka qaban, isaan amantaa isaanii osoo hin jijjiirin amantaa tokkicha kanaan cimanii darbuu akka danda'an ergaa kana mana hidhaa keessa taa'eet barreesseef. እነርሱ የኤፌሶንን ቤተክርስቲያን ቅዱስ ጳውሎስ በአካል አገልግሎ ብዙዎችን አስተምሮ ብዙዎችን ወደ ክርስትናው መልሶ ከዚያ በኋላ ወንጌል በመስበኩ የእግዚአብሔርን ቃል በማገልገሉ ወደ ሮም እስር ቤት ተወስዶ በዚያ እስር ቤት ውስጥ ሆኖ ከጻፋቸው መልእክታት መካከል አንዱ ይህ የምንመለከተው የኤፌሶን መልእክት ነው። ቅዱስ ጳውሎስ እስር ቤት ውስጥ ሆኖ የጻፋቸው መልእክታት ሶስት መሰረታዊ ጉዳዮችን ያሳዩናል። የመጀመሪያው አንድ ሰው በቦታ የተገደበ አይደለም። በምን የተገደበ አይደለም? እስኪ በቦታ በሉ። በምን የተገደበ አይደለም? ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ኤፌሶን ምዕራፍ 1 ምን አለ? በሰማያዊ ስፍራ በመንፈሳዊ በረከት የባረከን አምላካችን እግዚአብሔር ይክበር ይመስገን አለ። የት ነው ያለው እሱ? እስር ቤት በሉ እስኪ። ግን ምን እያለ ነው የሚናገረው? በየትኛው ስፍራ? መልሱልኝ። በየትኛው ስፍራ? በሰማያዊው ስፍራ። ክርስቲያን የተገደበ ሳይሆን በሰማይ ሀገር ያለው፣ በሰማይ መኖሪያ ያለው፣ በሰማይ ቤት ያለው ሰማያዊውን ስፍራ ሰማያዊውን ሀገር ለመውረስ በምድር የሚጋደል የሚጾም የሚጸልይ በአጠቃላይ ክርስትናውን በተግባር የሚኖር ነው። ስለዚህ በሰማያዊ ስፍራ አለ። ከዚያስ አንድ ክርስቲያን በጊዜ የተገደበ አይደለም። ለዚህ ነው ቅዱስ ጳውሎስ አሁንም እስር ቤት ሆኖ በጻፈው በፊልጵስዩስ መልእክቱ ላይ እንደዚህ አለ፣ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ደስ ይበላችሁ ክርስቲያኖች፣ አመስግኑት እግዚአብሔርን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዴ ሄዶ እኮ የጠየቀው ሰው የለም ወገኖቼ። ልብ በሉ፣ እንንቃ። እግሩን በብረት ሰንሰለት ታስሮ ጨለማ ቤት ውስጥ ተውጦ ብርዱ ባለበት ጠያቂ በሌለበት መከራ በበዛበት በዚያች ጠባብ እስር ቤት ውስጥ ሆኖ ስለ ሰማያዊ ስፍራ ያወራል። በዚያች ጠባብ እስር ቤት ውስጥ ሆኖ ሁሉ ጊዜ በጌታ ደስ ይበላችሁ ይላል። እኛ ከአካውንታችን ጥቂት ስትጎል ሐዘን ይጀምረናል። ምክንያቱስ ካላችሁ ተገድበናል። አሁን ባለው ጊዜ ተገድበናል በምድራዊ ነገር። እርሱ ግን ምን አለ? ሁሉ ጊዜ በጌታ ደስ ይበላችሁ። በማን ደስ ይበላችሁ? በጌታ